ከብቶችን የሚያነሳልን የዓለማቱ ጌታ አላህ ብቻ ነው። አንዴ አንድ ግለሰብ መርከብ እየነዳ ወንዝ ያቋርጣል። ሲያቋርጥ መሃል መንገድ ላይ መርከቡ ትሰጥምበታለች። ሊሞት እንደሆነ አሰበ። ዋና ይችል ነበርና እየተወራጨ ወንዙን እያቋረጠ ወንዙ መሃል ላይ የምትገኝ ጀዚራ ደሴት እሷ ጋር ሄዶ አረፈ። ጠባብ ደሴት ናት። ብቻ ዛሽ ጋር ቁጭ አለ። ወደ አገሩ እንደይመለስ መሃል ላይ ነው። ወደፊት እንደሄድ መሃል ላይ ነው። ምን ያድርግ? ሞትን እየተጠባበቀ 3 ቀን ቁጭ አለ። ምግብ የለውም፣ የጠጣው የለም። 3ኛው ቀን እንዳለቀ ተስፋ መቁረጡን የምትገልጽ አንዲት ስንኝ ቋጠራ። ምን አለ? ኢዛ ሻበ አልጉራቡ አተይቱ አህሊ ወሳረ አልቃሩ ከለበኒ ልሐሊቢ። ኢዛ ሻበ አልጉራቡ ቁራ ጥቁር ነው አይደል? ይሸብታል ቁራ። ኢዛ ሻበ አልጉራቡ ቁራ እኮ ሲሸብት አተይቱ አህሊ ወደ ቤተሰብ የመጣው ወሳረ አልቃሩ የአስፓልት ጭቃ ከለበኒ ልሐሊቢ እንደ ወተት ነጻለ። የአስፓልት ጭቃ ወተት መሆን ይችላል? ቁራስ ነጭ መሆን ይችላል? አይችልም። ምን ማለቱ ነው? በቃ ለመሞት ተስፋ ቆረጠ። ተስፋ የለኝ። የአስፓልት ጭቃ ወተት እንደማይሆነው ሁሉ የኔም መዳን ያለቀለት ነው። ታዲያ እሱን የሚሰማው አላህ አንድ ጥሪ እንዲጠራ አደረገው። አዘነለት። ከላይ ሰማይ ላይ አንድ ተጣሪ ሲጣራ ይህ ግለሰብ ይሰማል። ዓሰል ከርቡ አለዚ አምሰይተ ፊሂ የኩኑ ወራአሁ ፈረጁን ቀሪቡ። ምናልባትም አሁን ያለህበት ጭንቀት ከበስተጀርባው መልካም ይዞ ሊመጣ ይችላል። አላህ ላይ ተስፋ አትቁረጥ ሚል ሰማ። በዚህ ተጽናንቶ ያለ ከርቀት ሌላ መርከብ ስታይ ፈለወሐ ለሃ እጁን እንዲያንቀሳቀሰ መርከቢቱም አየችው። መጡና አንስተው ልክ መርከቧ ላይ እንዳስቀመጡት መርከቡ ላይ አጋጣሚ አንድ ሰው ይችን ስንኝ እያለ ነበር። ዓሳ ፈረጁን የእቲ ቢህ ላሁ ኢነሁ ለሁ ፊ ኩል የውምን ፊ ኸሊቀትህ አምሩ ኢዛ ላሃ ዑስሩን ፈርጁ ዩስረሁ ቀደ ላህ አነ ልዑስረ የትበዕሁ ልዩስር። ጭንቀት ሲመጣብህ ሲበረታብህ አላህን ጥራው። አላህ ምን ነው ወስኗል። ከጭንቀት በኋላ ምን ይመጣል? ሰላም ይመጣል፣ ዩስር ይመጣል፣ ፈረጅ ይመጣል። ያን ግለሰብ ያዳነው ማን ነው? ወንድሞቼ? አላሁ ረቡል ዓለሚን። አላህ ምንለው ሁላ የሚሰማን ለጭንቀታችን ሁላ የሚደርስልን ሱብሓነሁ ወተዓላ እሱና እሱ ብቻ ነው።